በየሃይማኖታችን ጸሎት ማድረግ አለብን የሚል ያተነፋፈስ መንገድ እንግዲህ በትናንትናው ዕለት በተለያዩ የዓለማችን ህዝቦች ላይ ተስተውሏል። በትናንትናው ሌሊት እንግዲህ ከትናንትና በስቲያ ሲወራ የነበረውና ውሸት ነው ተብሎ የነበረውን የ90 ቀን የታሪፍ ማራዘም መንገድ ዶናልድ ትራምፕ ራሳቸው አፕሩቭ አድርገዋል። ከትናንትና ሌሊት ጀምሮ እንግዲህ የታሪፍ ማለትም በዓለም አቀፍ ደረጃ በ185 ሀገራት ላይ ተደርጎ የነበረው ታሪፍ በስራ ላይ እንዳይውልና ለተጨማሪ 90 ቀን እንዲራዘም እንግዲህ የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ እንግዲህ ከሳምንት በኋላ ይህንን ብያኔ በይነዋል። ይህንንም ዜና በትሩዝ ሶሻላቸው ፖስት እንዳደረጉ እንግዲህ የአሜሪካን ስቶክ ማርኬት በምትመለከቱት መልኩ እንግዲህ አረንጓዴ በአረንጓዴ ሆኗል። ኳሬ እንደምትመለከቱት ይህ የአሜሪካን ስቶክ ነው። ከደቂቃዎች በፊት ያነሳሁት ስክሪንሾት ነው። እንደምትመለከቱት እንግዲህ አረንጓዴ በአረንጓዴ ሆኗል። ሁሉም ነገር እየጨመረ ይገኛል ስቶኩ። ታዲያ ዶናልድ ትራምፕ ይህንን ዜና ፖስት እንዳደረጉት ማለትም ለ90 ቀን እንደሚራዘም ሲታወቅ አሜሪካን ሪከርድ ሰብራለች። ማለትም የስቶክ ማርኬቷ እስካሁን ድረስ ተመልክቶትና አይቶት የማያውቀውን ነገር አስመዝግቧል። ይህም እንግዲህ ስቶክ ማርኬቷ በአንድ ቀን ጨምሮ የማያውቀውን ነጥብ ሊጨምር ችሏል። ይህም እንግዲህ በሪከርድ ላይ ተመዝግቧል ማለት ነው። ታዲያ በሚገርም ሁኔታ ይህ ፖዝ ወይም ይህ የታሪፍ መራዘም ሁኔታ እኛን ኢትዮጵያኖችና 10% የተጫነባቸውን ሀገሮችን አይመለከትም። ምክንያቱም ዶናልድ ትራምፕ ያደረጉት 185 ሀገሮቹም 10% ታሪፍ እንዲከፍሉ ማለትም እኩል ታሪፍ እንዲከፍሉ ነው ያደረጉት። ከኋላ እንደምትመለከቱት የመነሻ ታሪፉን ነው ለሁሉም እንዲከፍሉ ያደረጉት። ይህም የ90 ቀን ማራዘሚያና የ10% ትንሹን ታሪፍ እንዲከፍሉ የተደረገላቸው ሀገሮች ብዙ ናቸው። ነገር ግን አንድን ሀገር አያካትትም። ይህንንም ቻይናን ነው። ቻይና ላይ ቅናሽ ሳይሆን ጭማሪ የተደረገባት ትናንትና 104% ትከፍላለች ብዬ ነግሬያችሁ ነበር። ነገር ግን 21% ከእንደገና ተጨምሮባት በአሁኑ ወቅት 125% እንድትከፍል ተደርጓል ማለት ነው። ስለዚህ ሌሎቹ ሀገራት 10% ነው የሚከፍሉት። ነገር ግን ቻይና 125% ነው የምትከፍለው በአሁኑ ወቅት ማለት ነው። ይህም ነገሮቹ ከዚህ የበለጠ እንዳይረጋጉ ያደርጋቸዋል። የሁለቱ ሀገራት ጦርነት ቀጥሏል። ምንም እንኳን የአሜሪካን ስቶክ ማርኬት እና በተለያዩ ሀገራት የሚገኙ ስቶክ ማርኬቶች መሻሻል ቢያሳዩም ነገር ግን በሁለቱ ሀገራት መካከል ያለው ጦርነት ማለትም የኢኮኖሚ ጦርነት አሁንም ቀጥሏል። ዶናልድ ትራምፕም እንደተናገሩት ይህንን ታሪፍ በመበየኔ ምክንያት ብቻ ወደ 75 የሚጠጉ ሀገራት እንግዲህ ቢሮ ድረስ መተው ኔጎሼት ለማድረግ ክፍት ሆነዋል። ነገር ግን 75 ሀገራቱንም በአንድ ቀን መነጋገርና ኔጎሼት ማድረግ ስለማልችል ነው የ90 ቀን ማራዘሚያ ጊዜ እንዲበየን ያደረኩት ብለው ተናግረዋል። በተጨማሪም ስለ ቻይና ተናግረዋል። የቻይናው መሪ ስማርት ናቸው። ስለዚህ ከኔ ጋር መተው ኔጎሼት ያደርጋሉ ብዬ አስባለሁ። ነገር ግን ኔጎሼት የማያደርጉ ከሆኑ አሁንም ነገሮቹ ይቀጥላሉ፣ ታሪፉን ይጨምራሉ ብለው ተናግረዋል ዶናልድ ትራምፕ ማለት ነው። እንደምትመለከቱት አሜሪካን ውስጥ የሚገኙ ትላልቅ ካምፓኒዎችም ስቶካቸው እንግዲህ በዚህ መልኩ እየጨመረ ይገኛል። በአሁኑ መልኩ እንደምትመለከቱት አብዛኛው አረንጓዴ ነው። በተጨማሪም ክሪፕቶ ላይ ላላችሁ ሰዎች እንግዲህ ለውጥ አለው ብዬ አስባለሁ። ይህ ነገር እንግዲህ ከዛሬ በኋላ ይሻሻላል ብዬ ማስባለሁ ማለት ነው። ነገር ግን ለሳምንታት የተደረገውና አሁንም እየተደረገ ያለው ይህ የታሪፍ ሁኔታ እንግዲህ የአሜሪካን ኢኮኖሚና የዓለማችን ኢኮኖሚ እንግዲህ ለማንገዳገር ችሏል። በአሁኑ ወቅትም የባህል ሀብቶች ብዙ ሰርተኒቲ አይታይም። ምክንያቱም ነገ ምን እንደሚሆን አይታወቅም። ስለዚህ ሰዎች እምነትና ትረስት ኖሯቸው ኢንቨስት እያደረጉ አይደለም ድሮ እንደሚያደርጉት ማለት ነው። በተጨማሪም በአሜሪካና በቻይና መሀል ያለው ነገር ከተፈታ እንግዲህ ሞር አሪፍ ይሆናል፣ ጥሩ ይሆናል ተብሎ ይታሰባል። ነገር ግን በዚህ 3 እና በ4 ቀን ውስጥ እንግዲህ ማን ትርፋማ እንደሆነ ማን እንደከሰረ ብሮቹ የት እንደገቡ አልታወቀም። ሆኖም ግን በዚህ ታሪፍ መሀል ብዙ ብሮች ጠፍተዋል። አዲስ ነገር ካለ መለሳለሁ። ብሩክ ነኝ።